በአገልግሎት ዘመን በብዙ ጊዜ ከሱ ጋር ነበር እጃችን ስለግፈ ነበር አሁንም ደግሞ እግዚአብሔር ተናግሮ የመጣልን ዶክተር ገመቺስን በጭብጨባ እስቲ ሁላችንም እንቀበል አከምርቱ ነገን ዋጋ ሁሉ መከሰን ታተው አሜን ደህና ናችሁ እግዚአብሔር ታላቅ አምላክ ነው አሜን እጋ አፋን ከሚና ከንጎዱ ቢምቤኩ ሁሉ ማለት ክራይስት ኪንግደም እንግዲህ ድሮ የኢትዮጵያ ቸርች ወይም የኦሮሞ ቸርች ወይም የኤርትራ ቸርች ሲባል ቋንቋው ግልጽ ነው ክራይስት ኪንግደም ግን ያው ድብልቅ ነው ቋንቋው ምክንያቱም ክርስቶስ መንግስቱ ሁሉን የወረሰ መንግስት ነው ከዘር ከነገድ ከቋንቋ ከህዝቦች ሁሉ በደሙ ሁሉን የዋጀ ብቸኛ መንግስት የክርስቶስ ኢየሱስ መንግስት ነው ለዚህ መንግስት የማይንበረከክ ጉልበት የለም የማይመሰክር አፍም የለም እግዚአብሔር የተመሰገነ ይሁን ፓስተር አደን ፓስተር አሊ ሌሎችም እዚህ ያላችሁ እግዚአብሔር ቤት መሪዎች በሙሉ እግዚአብሔር ይባርካችሁ እግዚአብሔር ለዚህ እንኳን አደረሳችሁ እንኳን አበቃችሁ ትላንትና ነበር እዚህ መድረስ የነበረብኝ ነገር ግን በበረዶና በተለያየ ጉዳይ ምክንያት እዚህ መድረስ አልቻልኩም በእግዚአብሔር ጊዜ ግን ይሄው መጥቻለሁ ከቤተሰቤ ሰላምታ ይዤላችሁ መጥቻለሁ ሰላምታ አቀርብላችኋለሁ ሶስት ልጆች አሉ ሚስቴና አስሴ ትባላለች ልጆቼ ለብሲ ዴቢና ራያ ይባላሉ ራያ የጁን ሰራዊት የጁን መጨባየኑ ጎዴ ዋቀዩ መጋዋቀዩ ራያ መናቀዋን ራያ ቡቱ መናቀዋ እግዚአብሔር የተመሰገነ ይሁን ድንቅ ነው ጌታ ዛሬ ከናንተ ጋር የምካፈለው ለ2016 እግዚአብሔር የሰጠኝን አንድ መሪ ፕሪንሲፕል ነው ወሳኝ የሆነ ፕሪንሲፕል the kingdom of Christ የሚባለው የእግዚአብሔር መንግስት ወይም ደግሞ የክርስቶስ መንግስት ከመንግስታት ሁሉ ልዩ የሆነ መንግስት ነው መንግስታት ሁሉ አነሳስ አላቸው መንግስታት ሁሉ ደግሞ አጨራረስ አላቸው እና የመንግስታት አነሳስ የመንግስታት አጨራረስ የራሱ የሆነ የታሪክ ሂደት አለው የራሱ የሆነ አነሳስ አለው የራሱ የሆነ አጨራረስ አለው ስለዚህ መንግስታትን በመናጠናበት ጊዜ when we study kingdoms when we study governments when we study kings አነሳሳቸውም አገዛዛቸውም አጨራረሳቸውም በጥንቃቄ ማየት እና መገንዘብ ያስፈልጋል ስለዚህ የክርስቶስ መንግስት ቤተክርስቲያን አንዳንድ መሰረታዊ ቢልዲንግ ብሪክስ ወጥቆንዱበቹ ወርዋዳ ዋይ ከናረት ስለዚህ ዛሬ ማታ አስተምራለሁ ነገ ጧት ሰብካለሁ ነገ ማታ ደግሞ ለፈውስና ለመንፈስ ቅዱስ እሳት ጸልያለሁ አሜን ለዛ ነው ፕሮግራሜ ክብር ለእግዚአብሔር ይሁን አሜን ስለዚህ ዛሬ ማታ ለመማር የተዘጋጀ አሜን ይበል አሜን የመማር ውጤቱ ዕውቀት ነው የመማር ውጤቱ ዕውቀት ነው የማያውቅ ዕውቀት የሌለው ህዝብ ደግሞ ምን ይሆናል ጠፋል ዕውቀት የሌለው ህዝብ ደግሞ ይገለበጣል ዕውቀት የሌለው ህዝብ ይበታተናል ዕውቀት የሌለው ህዝብ ይቅበዘበዛል ስለዚህ ሰዎችን ትራንስፎርም የሚያደርገው ዕውቀት ነው ብዙ አገሮች በሚሄድበት ጊዜ አንድ የሚገርመኝ ነገር አለ የሚገርመኝ ነገር ምንድነው የመሬት ተመሳሳይነት ነው መሬት ሰዎች የሚኖሩበት ቻይናም ብትሄዱ ኢንዲያም ብትሄዱ አውስትራሊያም ብትሄዱ አፍሪካም ብትሄዱ መካከለኛው ምስራቅም ብትሄዱ አውሮፓም ብትሄዱ አሜሪካም ብትመጡ ካናዳም ብትሄዱ እነዚህ ሁሉ ቦታ ሄጃለሁ በእነዚህ ሁሉ ቦታ ያየሁት ምንድነው ሰው የሚኖርበት ምድር አፈር ነው ሰውም ሰው ነው
መሬቱም አፈር ነው። ምንም ልዩነት የለውም። አንዳንድ ሰው አሜሪካን ደርሶ ምን እንደሆነች እስኪ አይቸኩላል አይደል? እና ይሄው ነው በቃ ይላል። ሲያየው አፈር ነው፣ ሰውም ሰው ነው፣ መሬቱም አፈር ነው። ምንም አዲስ ነገር የለም። ምንም አዲስ ነገር የለም። Everything is exactly the same. Everywhere you go, everything is exactly the same. ነገር ግን አንድን ሀገር ከሌላው ሀገር የሚለየው ሰውና አፈር exactly the same ከሆነ፣ አየሩ አንድ ከሆነ፣ የሚጠጣው ውሃም አንድ ከሆነ፣ ሀገርን ከሀገር፣ ህዝብን ከህዝብ፣ ሰውን ከሰው የሚለየው በውስጡ ያለው ዕውቀት ነው። It's the level of knowledge that we have. United Nations, World Bank, IMF የመሳሰሉ ድርጅቶች ዓለምን ለሁለት ለሶስት ይከፍሉታል። First world, second world, third world ይሉታል። It's the same world. አንዳንዱ ለምንድን ነው first world፣ አንዳንዱ ለምንድን ነው second world፣ አንዳንዱ ለምንድን ነው third world የሆነው? የኢኮኖሚው አቅም የኢኮኖሚው ደረጃ ቢሆንም ያንን ኢኮኖሚ ያደረገው ከኢኮኖሚው በስተጀርባ ያለው ምንድነው? ዕውቀት ነው። ኖሌጅ። ምንም ነገር የሌላቸው ዕውቀት ያላቸው ሀገሮች በጣም የሚገርሙ ናቸው። ቅርብ ጊዜ ዱባይ ነበርኩ። የዱባይ እድሜ እንደ ሀገር የዱባይ እድሜ ወደ 40 ዓመት ነው። አቆም ቢያት ዩናይትድ አረብ ኤሚሬትስ አቆም ቢያት ገረብ ጋፍ ተባተ ኢትዮጵያ ቢጀምት ሙሜቆ ፊንጀት ኩመሰዲ ኦሊ ኩመሰዲ ቤጋን አቺኑ ፊንጀራ 3000 ዓመት እድሜ ያለኝ የምትል ሀገርና 40 ዓመት እድሜ ያለኝ የምትል ሀገር ዲፍረንሱን በምታዩበት ጊዜ በጣም ያስደነግጣችኋል። ያቺ ሀገር ያለችበት ደረጃና ይሄ ሀገር ያለበት። ምናልባት ሰዎች ዩናይትድ አረብ ኤሚሬትስ ከኢትዮጵያ፣ ከኬንያ፣ ከዩጋንዳ ሻል ብላ የተገኘችው ብዙ አይነት ነዳጅ ስላላት ነው ይባላል። አይደለም። የዛን አገር ኢኮኖሚ ነዳጅ ከ30% በታች ነው ከቨር የሚያደርገው። ከ70% በላይ አትራክት ያደረጉት ኢንቨስትመንት፣ የዘረጉት ኢንፍራስትራክቸር እና ያስቀመጡት ነገር ነው። ከዛ ሁሉ በስተጀርባ ግን ራዕይና ዕውቀት ነው። ቪዥን ኤንድ ኖሌጅ በሉስቲ ቪዥን ኤንድ ኖሌጅ። ሰውን ከሰው የሚለየው ከጎናችሁ ከተቀመጠው ሰው የሚለያችሁ በአካባቢያችሁ ካለው ሰው የሚለያችሁ it is the vision that you have and it's the knowledge that you have that makes you difference. የብዙ ሰዎች ስህተት ምንድነው? እኔን ከዛኛው የተሻለ የሚያደርገኝ is the amount of money I have in my pocket ይላሉ። That's a wrong thinking. The amount of money that you have in your pocket or the amount of money that you have in your account is not going to create a unique distinction in your life. It is the amount of knowledge and it's the amount of vision that you have. United States in the zone. United States is less than 300 years old. But the most prominent, dominant superpower in the world. It's because of vision and it's because of knowledge. ዕውቀት የጠማው ሰው አለ በዚህ ቤት? There anyone who is hungry for knowledge? Is there anyone hungry for knowledge? ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እንደዚህ ያለ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እውነትን ምን ታደርጋላችሁ? ታውቃላችሁ የሚለውን አንደርላይን ብታደርጉ the knowledge of truth is the key to success. The knowledge of truth, knowing the truth, understanding the truth.
Anointing without knowledge is a recipe for disaster. Anointing without knowledge. Prosperity without knowledge is a recipe for disaster. Israel ከግብጽ ሲወጣ የብልጽግና ችግር የገንዘብ ችግር አልነበረው የውቀት ችግር ግን ነበረው ከግብጽ ሲወጣ ወርቅ ብር አልማዝ የግብጽን ሀብት ምን አድርጎ ነው የወጣው በዝብዞ አግበስብሶ ይዞ ነው አይደለም የወጣው ከዛ በኋላ ወጣ የብልጽግና ችግር አልነበረው የተአምራት ችግርም አልነበረው ከግብጽ እንደወጣ 10 ቅጣት በፈርዖን ላይ ሲደርስ በአይኑ አይቷል ተአምራት ከተአምራት በአይኑ አይቷል በጆሮ ሰምቷል ወርቅና ብር በዝብዟል ቀይ ባህር ሲከፈል አይቷል የፈርዖን ሰራዊት ሲሰምጥ አይቷል miracle in prosperity ታጅቦ ነው የወጣው ዕውቀት ግን አልነበረው ስለዚህ በሲና ተራራ አጠገብ ደርሶ ወርቁንና ብሩን አቅልጦ ምን ሰራበት ጥጃ ሰራበት የገንዘብ ብዛት የተአምራት ብዛት ያለ ዕውቀት ጥጃ ያረጋል ጥጃ ያረጋል ሰው አምላኩን ነው የሚመስለው አይደል ሰው አምላኩን ነው የሚመስለው ጥጃን የሚያመልክ ጥጃ ነው የሚመስለው ስለዚህ እንደዛ የሚያደርግ ምንድነው it's lack of knowledge ዕውቀት የሌላቸውን ሀብታሞች ዕውቀት የሌላቸው በተአምራት ውስጥ የነበሩ የብዙ ቸርቾች መነሳት መውደቅ የብዙ ህብረተሰብ መነሳት መውደቅ የብዙ ቤተሰብ መነሳት መውደቅ የብዙ ትዳር መነሳት መውደቅ የብዙ ግለሰቦች መነሳት መውደቅ ምንድነው it's lack of knowledge ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 9 ላይ የአገልግሎቱን ስራዎች the major acts and the major practices of his ministry በሚዘረዘርበት ጊዜ ኢየሱስ ክርስቶስ ማልጎዳቱ ይደዳ ያስተምር ነበር ይሰብክ ነበር ይጎበኝ ነበር ይፈውስ ነበር ጀራሜናው ጅኒ ያስተምር ነበር ይሰብክ ነበር ይጎበኝ ነበር ይፈውስ ነበር የመጀመሪያው አገልግሎቱ ግን ማስተማር ነው he was a rabbi he was rabbuni he was rabbi የጁማይቹራ በርሲሳ ያስተምራል ህዝብ እንዲማር ይፈልጋል አንድ በክርስቲያን ቤተክርስቲያን አንድ የተሳሳተ ነገር ምንድነው ሃይማኖተኞች ዕውቀት አያስፈልጋቸውም የሚል እምነት አለ ሃይማኖተኞች ወይም ጌታን የሚያምኑ ሰዎች ዕውቀት አያስፈልጋቸውም የሚል እምነት አለ knowledge is very very important ማወቅ it's very important እግዚአብሔር የሰጠን ከእግር ከጉልበት ከጡንቻ ከወገብ ከአንገት ከወፊት ከአፍንጫ ከምናምን ሁሉ በላይ the top part of our body is our mind why the top governs everything ያንዳንዱ ኪስ አብጧል አእምሮ ግን ባዶ ነው ስለዚህ ምን እንደሚሰራ አያውቅም ስሜታዊ ነው ዕውቀት የለውም ብዙ ልብስ አለው ዕውቀት የለውም መኪኖች አሉት ዕውቀት የለውም ብዙ ነገር አለው ዕውቀት የለውም ስለዚህ ነገሮች ሁሉ እየተበታተኑ እየፈራረሱ እየወደቁ ይሄዳሉ እግዚአብሔር ዕውቀትን እንዲሰጠን በእግሩ ስር ቁጭ ብለን መማር አለብን አሜን ባርኬ ፕሮግራሜን እጀምራለሁ ለባርካችሁ ሁለት እጆቻችሁን አንሱ መረዳትና ዕውቀት እንዲኖራችሁ እግዚአብሔር አእምሮአችሁን ይክፈትላችሁ አሜን ሃሌሉያ በደንብ ተቀበሉት ይሄንን በረከት መረዳትና ዕውቀት እንዲኖራችሁ እግዚአብሔር አእምሮአችሁን ይክፈትላችሁ አሜን መረዳትና ዕውቀት መጻፍትን ይረዱ ዘንድ አእምሮአቸውን ከፈተላቸው ተብሎ እንደተጻፈ መረዳትና ዕውቀት እንዲኖራችሁ
እግዚአብሔር አእምሮአችሁን ይክፈትላችሁ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ሆይ በዚህ ሰዓት እንጸልያለን እንድታስተምረን፣ እንድትናገረን፣ እንድትመራን፣ እንድትመክረን በኢየሱስ ክርስቶስ ስም እንጸልያለን። ሕይወታችንን ላንተ ሰጥተናል። አንተ ተጠቀምበት ስለ ስምህ ስትል። አሜን አሜን ሃሌሉያ። ቬሪ ጉድ። እሺ ጳውሎስ እግዚአብሔር ይባርካችሁ። ስለ ሙዚቃው ስለ መዝሙሩ ታንኪዩ። ለመዘምራን እግዚአብሔር ይባርካችሁ። ታንኪዩ። እግዚአብሔር የተመሰገነ ይሁን። ዛሬ ከእናንተ ጋር የምካፈለው በዮሐንስ ምዕራፍ 15 ቁጥር 9 ጀምሮ ያለውን ቃል ነው። ይሄ የእግዚአብሔር መንግስት፣ ይሄ የክርስቶስ መንግስት ፍሬያማ፣ ክቡር፣ አሸናፊ ሊሆን የቻለበትን ምክንያት ነው የምንነጋገረው። ማሊፍ ሞኤ ሞቱማን ክርስቶስ ኩኒ ሞቱማን ኢየሱስ ክርስቶስ ኩኒ ይራፈም hinjeekam hinkuf hindadab maaliif mooy maqaa waaqayyo eebbifamu qawween qabu qawween dhukaas mana hidhaan qabu ሃሌሉያ አይገርማችሁ ሰላይ ቀው ስለላ የሌለው መንግስት የክርስቶስ መንግስት ብቻ ነው። ሌላው ሌትና ቀን ሲሰልል ነው የሚውለው። 24 ሰዓት ይሰልላል፣ ኢንተርኔት ይሰልላል፣ ስልክ ይሰልላል። በቃ የአሜሪካ መንግስት እንኳን በስለላ የታወቀ ነው። አንደኛ ነው። አሜሪካኖች ሲአይኤ ያላቸው፣ እስራኤሎች ምንድነው የሚባለው ሞሳድ፣ ራሻዎች ኬጂቢ ያላቸው፣ ኬንያም አለው፣ ሁሉም አለው፣ ኢትዮጵያም አለው። ምን ነው ሳቃችሁ? እና ታውቃላችሁ የሌለው የለም፣ ሁሉም ይሰልላል። ሁሉም ለምን ይፈራል? ጠነቀቃል፣ ያያል፣ ጎበኛል። ምንም ሰላይ የሌለው፣ ቦዲጋርድ የሌለው፣ ጠባቂ የሌለው እንዲሁ እያንበረከከ የሚሄድ የክርስቶስ መንግስት ብቻ ነው። ሃሌሉያ እግዚአብሔር የተመሰገነ ይሁን። እስቲ በደንብ አሜን በሉ። የእግዚአብሔር መንግስት አባላት እስቲ ሲቲዝኖች በደንብ አሜን በሉ። ራማ ካታን ደረዴቦሻ ሃሌሉያ 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 ሃሌሉያ። ምንድነው የምንማረው ከዚህ መንግስት? ምንድነው የምንማረው ከዚህ መንግስት? ኢየሱስ ክርስቶስ የመንግስቱ የጀርባ አጥንት፣ የመንግስቱ መሰረት፣ የመንግስቱ ምሰሶ፣ የመንግስቱ ጣሪያ፣ የመንግስቱ ማዕከል ምንድነው? what is the center of the kingdom of Christ Jesus? ይሄንን ነው እንግዲህ የምንመለከተው። እግዚአብሔር በዚህ ዓመት በ2016 ዓመቱን የፍሬ ዓመት ነው አለ። አሜን ሃሌሉያ የፍሬ ዓመት ነው። እስቲ የሚያምን አሜን ይበል። አሜን ምናፈራበት ህይወታችን ፍሬን የሚያፈራበት ዓመት ነው። የኤፍሬም ዓመት ነው። አሜን ራማዲና ሞሳክላዶና ማሽያ የኤፍሬም ዓመት ነው። እግዚአብሔር የተመሰገነ ይሁን። የፍሬ ዓመት ነው። ግን ያንን ፍሬ እንዴት ነው ማፍራት የሚቻለው? ያንን ፍሬ እንዴት ነው ልናፈራ የምንችለው? ይህንን ፍሬ ለማፍራት አስፈላጊው ነገር ምንድነው? መሰረታዊው ነገር ምንድነው? ቤዚክ የሆነ ኢምፖርታንት the most important environmental ingredient ምንድነው? የማቴዎስ ወንጌል የዮሐንስ ወንጌል ምዕራፍ 15 ላይ ያለውን አንድ ቃል ቶሎ ቶሎ እናይና አንዳንድ ነጥቦች ሰጥቻችሁ ጨርሳለሁ። The book of John, the Gospel of John, chapter 15, starting from verse 9. እንግሊዘኛ ነው ያስኩት። አማርኛ ያዘ ሰው ወይም ኦሮምኛ ያዘ ሰው ያነብልናል። As the Father has loved me, so I have loved you. Now remain in my love. If you obey my commands, you will remain in my love, just as I have obeyed my Father's commands and remain in his love. I have told you this so that my joy may be in you, that your joy may be complete. My command is this. My command is this. Love each other.
as I have loved you. Amen. Greater love has no one than this, that he lay down his life for his friends. You are my friends if you do what I command. I no longer call you servants, because a servant does not know his master's business. Instead, I have called you friends. For everything that I learned from my Father I have made known to you. You did not choose me, but I chose you. Amen. And appointed you to go and bear fruit, fruit that will last. Then the Father will give you whatever you ask in my name. This is my command. Love each other. Amen, amen. Amen, amen. Amen, amen. Stay on the window. Amen. በኢየሱስ ክርስቶስ ስም አሜን። አብ እንደወደደኝ እኔ ደግሞ ወደድኩ። በፍሬ ኑሩ። እኔ የአባቴን ትእዛዝ በፍቅር ኑሩ። እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩ እንደኖሩ ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነገር እላችኋለሁ። እኔ እንደወደድኋችሁ እርስ በርሳችሁ ተዋደዱ። ትዋደዱ ዘንድ ትእዛዜም ይህች ናት፣ ነፍሱን ስለ ወዳጆቹ ከሚሰጣት ይልቅ ከዚህ የሚበልጥ ፍቅር ለማንም የለም። እኔ ያዘዝኋችሁ ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቃችኋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁ ሊኖር ሾምኋችሁ። እርስ በርሳችሁ እንድትዋደዱ ይህንን አዝያችኋለሁ። በቃ እግዚአብሔር ይባርክ። ሃሌሉያ። ስለ ፍቅር ዛሬ አንዳንድ ነገር እንነጋገራለን። ስለ ፍቅር አንዳንድ ነገር እንነጋገራለን። Because it's basic, it's very, very important. Why jalala dubbanna ragalgal? Ne amen jara. Amen. Why jalala dubbanna? Jalala. Why jalala dubbanna? It's about of love. Jesus Christos is about love. አይደለም እንዴ? እስቲ በደንብ አሜን በሉ። ዛሬ ትጠቀማላችሁ። የሆነ ነገር ይጠቅማችኋል ዛሬ። ሃሌሉያ። እስቲ በደንብ አሜን በሉ። ራፓካታንዳ ላላቦሻ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር ይህንን ዓመት በሙሉ ስለ ፍቅር እንዳስባስ አደረገኝ፣ አዘዘኝ። The Lord told me about love. እና እየፈታ ሰሞኑን ገና ጃንዋሪ ሳያልፍ በጣም ብዙ ቀጠሮችን ፈታታልኝና ሰሞኑን ከዩጋንዳ ነበርኩ። ዩጋንዳና ኢትዮጵያ ነበርኩ። ከዛ ተመልሼ ህይወቴ በቃ ላይክ ደመና ላይ እንደሚሄድ ሰው ደስ ይለዋል፣ በጣም ደስ ይለዋል። እና I was experiencing incredible joy, probably something that I have never felt in my life. Something that I have never felt in my life. እና ጥያቄ ሁሉ ተፈጠረብኝ። Why am I so joyful? Why am I rejoicing? Because I'm experiencing a very, very deep joy. ምንድነው እላለሁ። እንዲያውም ረጅም በረራ ነበረብኝ በአፍሪካና በዩናይትድ ስቴትስ መሃል። ያ ሁሉ ድካም አልነበረኝም። አሜሪካም ከመጣው የሥራ ብዛቱ ኮሚትመንቶቹ በሙሉ ጠፉ። And I'm experiencing a very deep joy. Because ብዙ የተቆላለፉና የታሰሩ ነገሮች በፍቅር ቁልፍ ስለተከፈተ now it's being unlocked with the key of love. እስቲ በደንብ አሜን በሉ። It's the key of love. The key of love.
is opening a lot of things. A lot of things. A lot of things. It's the key of love. When there is no love, hullu ነገር ይተሳሰራል። እግዚአብሔር የተመሰገነ ይሁን። እና የመጀመሪያው 5 ነጥብ ነው ዛሬ የምሰጣችሁ። የመጀመሪያው ነጥብ ፍቅርን መቀበል መቻል ነው። receiving love. ፍቅር ከኛ አይመነጭም። በሉ እስቲ ፍቅር ከእግዚአብሔር ይመነጫል። ጀራጋ ጃለሌ ሰርፋ ጃለሌ ሰጅራ ጃለሌ የኙራ ሃሌሉያ 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 namni namarra jaalala barbaadu gowwaadha. namni jaalala namarra barbaadu gowwaadha. namni jaalala hin qabu. ቧንቧ ቤታችን ስለገባ ውሃ ቤታችን ገባ ማለት አይደለም። የውሃ ምንጭ ቧንቧ አይደለም። ቧንቧ ምንድነው የሚሰራው? ማስተላለፍ ብቻ ነው። ሰው ቧንቧ ነው እንጂ የፍቅር ምንጭ አይደለም። ሰው ከእግዚአብሔር ጋር ካልተጋጠመ፣ ሰው ከእግዚአብሔር ጋር ካልተገናኘ ፍቅር የለው። በጣም አንድ ሞዳት ልጅ፣ በጣም ቆንጆ ልጅ፣ በጣም የምታምር ልጅ አንድ ጊዜ ከባሏ ጋር ተለያዩ። ገርማል። ሰው እንዴት ከእንደዚህ አይነት ልጅ ይለያል? ማልፉዱፍ እርግከለ ዲዜ ማልፉዱፍ ፕሮባብሊ ከሷ የተሻለ ብዙ የለም በዓለም ላይ ቢዩ ማለፋረ ዋንጅሩ ነው ተፈቀደ እንጂቤ ይወጅብ ማሊየና ነጅቤን ማለት ተስጅቤና ጃለሉ መነከስ ጅሩት ዱሜና ገደ ዱሜና ገደ እንዴት ነው ያለቀበት? ፍቅሩ እንዴት ነው ያለቀበት? ምክንያቱም የተጀመረው ከሚያልቅ ፍቅር ነው። የማያልቅ ፍቅር ዋመን በሬኔ ነሚቶኮ መታቲ ባቴ ከነዴ ወደግሪ ፎቶሺ ባቴ ማሎ ባቴ ዳረ ምናምን ትገኘ ለፈዴ ቤት ተገርሲፈቴ ብረታ ብረቴስሴ ዋፈሬ ወለቴ ዋይ ከማያልቅ ፍቅር ሲገጣጠም ሰው አያልቅበትም። ሃሌሉያ ሃሌሉያ። ከክርስቶስ ጋር ያልተገጣጠመ ፍቅሩ ያልቅበታል። ከክርስቶስ ጋር የተገጣጠመ ግን አያልቅበትም። Now the main thing is, did you receive that divine love? That divine love. Namonni ijollummaa isaaniitiitu jaalalan argin guddatan jiru. Kabalama twa abbaan hin kabala, haadha bira twa hin kabala, mana barumsaan deemaa hin dhiitama, hin rukutama. Namni akkasitti guddate gaafa guddatu dhufee waan nama dhungatu isinitti fakkaata? እንዴት ነው ፍቅሩን የሚገልጸው? እሱ እወዳለሁ ይላል። Why? People reflect what they know. People give what they receive. Whatever they receive, that's what they give. ፍቅርን መቀበል መቻል። አንዳንድ አባባል ሰምታችሁ ታውቃላችሁ? ይሄ ሰው ፍቅር አይገባውም የሚባል ሰው ሰምታችሁ ታውቃላችሁ? ፍቅር አይገባውም። ቀይ አበባ ብትሰጡት ምን ይሄ ቆይ ያስጠላል ይላል። ምንጣፍ ብታነጥፉለት ከጎኑ ይሄዳል። ያሽራተተኝ ይሆናል። ልብስ ብትሰጡት ምን ፈልገሽ ነው ይላል። የሆነ ነገር ብትፈልግ የሆነ ነገር በቃ ሁሉን የሚጠራጠር ፍቅር የማይገባው ሰው ለምን እንደሆነ የማይገባው ማለፊን ገሩፍ ቤቱ አርጌም ቤቁ እንትንቶል ለግቲ ደነመቴም ቤቁ እግዚአብሔር ዓለምን እንዲሁ
ወዷልና አንድያ ልጁን እስኪሰጥ ድረስ ሁሉ ተቀብሎታል ግን ተቀበለው ለነሱ ለተቀበሉት ግን የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው the difference is receiving the love of God receiving the love of God receiving the love of God how do I receive the love of God እግዚአብሔር ፍቅር እንዴት ነው ወደ ውስጤ የሚገባው ቶሎ ቶሎ ጻፉ አንደኛ እግዚአብሔር ፍቅር ወደ ውስጤ የሚገባው በህሊና ነው through conscience ህሊና conscience ቀልቢና ሰሙና ቀልቢ ህሊና ምንድነው የሚያደርገው ህሊና helps us to distinguish between right and wrong በህሊና እናመዛዝናለን እግዚአብሔር ፍቅር ወደ ሰዎች በህሊና ይገባል ህሊና ያለው ሰው conscience ያለው ሰው ሁለተኛ የእግዚአብሔር ፍቅር ወደ ሰዎች የሚገባው በልቦና ነው በልብ through our heart ጻፉት through our heart the heart of human being is the gateway of God's love በሰው ልብ ይገባል ብዙ ጊዜ ሰዎች የፍቅር ሳይን ልብ ነው አይደል የሚጠቀሙት it's the sign of the heart it comes through our heart ሶስተኛ ፍቅር ወደ ሰዎች የሚገባው በአእምሮ ነው it's through human mind ሰዎች ፍቅርን ይማሩታል ስሜት ብቻ አይደለም ፍቅር ዕውቀት ነው ፍቅር the knowledge of love አራተኛ ፍቅር ወደ ሰዎች የሚገባው በስሜታቸው ነው through senses የስሜት ዋሳት የሚባሉ አሉ አይደል አምስቱ የስሜት ዋሳት ፍቅር ይዳሰሳል ፍቅር ይሸታል ፍቅር ይታያል ፍቅር ይቀመሳል እነዚህ የስሜት ህዋሳት ወደ ሰውነታችን ፍቅርን የሚያስገቡ ነገሮች ናቸው አምስተኛ ፍቅር ወደ ሰዎች የሚገባው በነፍስ ነው through ነፍስ ይሄ ነፍስ የህይወት መሰረት ነው ሰው ሕያው ነፍስ ያለው ሆነ የሚባለው ይሄ ነው ነፍስ ማለት እንደ ሳጥን ወይም እንደ ኬሻ ወይም እንደ ቦክስ በሰው ህይወት ውስጥ ነገሮች ዕውቀቶች የሚጠራቀሙበት ቦታ ነው ስድስተኛው ፍቅር ወደ ሰዎች የሚገባው በመንፈስ ነው through human spirit ከመንፈስ ወደ መንፈስ ከእግዚአብሔር መንፈስ ወደኛ መንፈስ ፍቅር ይፈሳል አሜን ትላላችሁ አሜን ትላላችሁ መንፈሳዊነት ፍቅር ነው በሉ እስቲ መንፈሳዊነት ፍቅር ነው እስቲ እንደገና በሉ መንፈሳዊነት ልሳን መናገር አይደለም በልሳን ካጨሱ በኋላ ሰው የሚያጨሱ ብዙ ናቸው በልሳን መናገር መንፈሳዊነት አይደለም የመንፈሳዊነት ዋነኛው ማስረጃ ፍቅር ነው እግዚአብሔር የተመሰገነ ይሁን አሜን እስቲ ወደም አሜን በሉ አሜን ሃሌሉያ አሜን ወበረታይቱ ገሩ የሆነ ነገር እየተማራችሁ ነው በእውነት እግዚአብሔር ለትልቅ ነገር እያዘጋጀን ነው አሜን ይሄ ከገባን ወገኖቼ ሆይ ይሄ ከገባን ጠላት ፊታችን አይቆምም ይሄ ከገባን ቋጠሮ ፊታችን አይቆምም ይሄ ከገባን ችግር ፊታችን አይቆምም እግዚአብሔር የተመሰገነ ይሁን እስቲ በደንብ አሜን በሉ አሜን ቅርብ ጊዜ ሰዎች አስታርቅ ነበር እነዚህ የተጣሉ ሁለት ሰዎች ባልና ሚስት just incredibly gifted and highly paid በጣም ከፍተኛ ሁለታቸውም very professional very good looking both of them are just wonderful good family 3 beautiful children ምንም ከሰው እይታ ምንም የጎደላቸው ነገር wonderful cars a beautiful home great jobs
but no love. No love. So ቤታቸው ብጥብጥ ነው chaos ነው ከዛ የተነሳ ቢላቸውን መክፈል አቅቷቸው እዳ ውስጥ ገቡ huge debt ትልቁ ደግሞ እዳ ከየትና መጣ ታውቃላችሁ መካሰስ ሲካሰሱ ለተበቃ ይከፈሉ love when there is no love everything goes wrong everything goes wrong but when there is love everything goes right everything goes right everything goes right when there is love when there is no love everything goes wrong everything goes wrong ሰሞኑን ዩጋንዳ ነበርኩና አንድ የአንድ ሀገር አምባሳደር መጥቶ ተቀበለኝ from Entebbe airport ይህ አምባሳደር አንድ ነገር ይነግረኝ ነበር about ሩዋንዳ ሁቱና ቱትሲ ከተጨራረሱ በኋላ እንደ ሀገር ግን ወልፍጠን በጣም የሚያሳዝነው ደግሞ ቸርች ውስጥ የሆነው ነገር ነው ይሄ ቸርች መተላለፊያው በዚህ ጎን በዛ ጎን ሬሳ በሬሳ ነው የሆነው ሰው ቸርች ውስጥ ተራረደ እና አሁን ያ ነገር ከቆመ ወደ 25 አመት ሆኖታል በየአመቱ ስታዲየም ላይ የተሰበሰቡ የጄኖሳይዱን መጨረሻ ሰለብሬት ያደርጋሉ ጄኖሳይዱ ያለቀበት ያንን ትዝታ ያኔ አንዳንድ ምስክርነቶች ሰው ተነስቶ ይሰጣል ሰው ይመሰክራል ፊልሞች ይታያሉ ስለ ሰላም ስለ ፍቅር ይነገራል የአምባሳደር በየአመቱ እንጠራለን እንሄዳለን አለ 40 50 60 ሺህ ሰው ስታዲየሙን ፓርክ ያደርጋል አለ minimum 2 እስከ 3 ሺህ ሰው ፌንት ተደርጎ በአምቡላንስ ይወሰዳል every year the pain the memory ትዝ ሲላቸው ሲዘገንናቸው imagine አምቡላንስ ተደርድሮ 2-3 ሺህ ሰው ራሱን ስቶ እየተጋዘ ይወጣል the pain of hatred is a disaster ፖል ኪጋሜ አንድ ጊዜ የተናገሩት ነገር ይሄ ነው what is wrong with Rwanda love is wrong with Rwanda when there is no love there is no purpose and there is no future do you want to be successful in your life have love how do I love መንፈስን ህሊናን አምሮን ነፍስን ስሜትን አካልን ህሊናን ሁሉን ነገር ልክ ከሶኬት ከግድግዳ ጋር እንደሚሰካ plug everything in you to Christ Jesus amen ሰዎች they want to be connected to Christ Jesus and they want to receive power or prosperity no connect your life to Christ Jesus and receive love Ramandele moshakradina masandora the greatest gift that Jesus Christ came ብር ይዞ አልመጣም ወርቅ ይዞ አልመጣም መጽሐፍ ይዞ አልመጣም ህንጻ ይዞ አልመጣም ህዝብ ይዞ አልመጣም ፍቅርን ይዞ መጣ ፍቅር ሆኖ ፍቅር ይዞ ፍቅር አዝሎ መጣ when there is love in you there is nothing impossible ከፊት የሚቆም ነገር የለም የማይፈታ ቋጠሮ የለም በሰማይ ይፈታል በምድር ይፈታል በሩቅ ይፈታል በቅርብ ይፈታል ልባርካችሁ ሁለት እጃችሁን አንሱ እግዚአብሔር በፍቅሩ ያጥለቅልቃችሁ ቤታችሁን ውጫችሁን እግዚአብሔር ያጥለቅልቀው ራማንዴሌሌቦ ሻክራንዴሌሌቦዲያ ቋጠሮን የሚፈታ ፍቅር ተራራን ዝቅ የሚያደርግ ፍቅር ወንዝ የሚያሻግር ፍቅር ችግርን የሚበታትን ፍቅር እግዚአብሔር በሕይወታችሁ ይሙላባችሁ እስቲ በደንብ አሜን በሏ
ሃሌሉያ 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 ሶ የመጀመሪያው ነጥቤ is ፍቅርን ማወቅ ፍቅርን መረዳት ፍቅር እንዲገባን ማድረግ knowing love knowing that you are loved መወደዳችሁን ወቁ ያዕቆብ ስንት ልጆች ነበሩት 12 አይደል 12 ልጆች ነበሩት 12 ልጆች ሃሌሉያ እስቲ ማትረሱት አንድ ምሳሌ ልስጣችሁ 12 ሰው ፈልጋለሁ ኑልኝ 12ታቸው 4 እዚህ 5 እዚህ 9 እዛ ጋር ያላችሁ ኋላ 12ታቸው አንድ ይሁን ቆንጆቹ ነው የመረጥኩት ከቸርች ውስጥ good እግዚአብሔር ይባርካችሁ ያዕቆብ 12 ልጆች አሉት 12 ልጆች ስማቸውን ጠቅሳለሁ ከኔ ኋላ በሉ ሮቤል ስምዖን ሌዊ ይሁዳ ጋድ ዳን ንፍታሌም ይሳኮር ዛብሎን አሴር ቢንያም ዮሴፍ ቢንያም የመጨረሻው ሃሌሉያ ስንት ልጆች 12 ያያቸዋል እነዚህ 12 የመጨረሻ እነዚህ ሁለቱ ከማን ነው የተወለዱት ራሔል የራሔል ልጆች በሉ እስቲ ራሔል ማለት ሩሃ ኤሎሂም ማለት ነው ሩሃ ኤሎሂም ማለት መንፈስ የእግዚአብሔር መንፈስ ማለት ነው ከእግዚአብሔር መንፈስ የተወለዱ እስቲ በደም አሜን በሉ አሜን ከመንፈስ የተወለዳችሁ እዚህ ቤት ካላችሁ አሜን በሉ አሜን ከውሃና ከመንፈስ ቅዱስ የተወለደ ካለ አሜን ይበል አሜን እነዚህ ከራሔል የተወለዱ ሁለቱ ላይ በጣም አቴንሽን አለው ለምን ራሔልን እሱ በጣም አይደለም ለሊያ ስንት ዓመት ነው የሰራው 7 ዓመት ለራሔልስ 14 ዓመት ይድራሜ ቃን ፉዴ ጆሬ ጀወሬ ስለዚህ በጣም ይወዳታል ስለዚህ ምንድነው ያደረገው ለዮሴፍ ምን ሰርቶ ሰጠው ምን አይነት ልብስ ብዙ አይነት ከለር ያለው አይደል አይዞ ፓስተር ገርማል እዚህ ቸርች እንደሱ አይተወደደ እንደታወቀ ፓስተሩ ከሷ በላይ የሚወደው ያለ አይደል ሃሌሉያ 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 ይሄ ጃኬት ከነዚህ ሁሉ የምን ምልክት ነው ፍቅር አይደለም በጣም ይወዳታል በጣም ዮሴፍን ይወደዋል የፍቅር ጃኬት ገነመው ፈተገን ፈተገዲባቲ ገልገለገን ፈተገዲወልገቲ ገነመው ፈተገዲባቲ ምን አይነት መልእክት አለው ይሄ አባቴ በሉ እስቲ በሉ እስቲ አትፍሩ አለኮ ያንተም ላይ አለ ይሄ ጃኬት አንቺም ላይ አለ ይሄ ጃኬት እናንተም ላይ አለ ይሄ ጃኬት ሃሌሉያ ጃኬቱን መልበሱን የሚያውቅ በእልልታ በሆታ በጭብጨባ ይገኛል ሃሌሉያ አባቴ ይወደኛል በቃ ይሄንን ለብሶ ይወጣል ይገባል ስለዚህ እነዚህ ሁሉ የሌላቸው ህልም ማን ውስጥ ነበር አብጁማሊ አርጌ ዮሴፍ 11 ነዶ ወልቆ የተወደዱ ሰዎች ትላልቅ ህልም አላቸው አሜን አሜን ፍቅር የሚያውቁ ሰዎች ምን አላቸው ህልም አላቸው ራዕይ አላቸው እና ይሄ ብቻ ደግሞ አይደለም
ኮክ እንትን ጨረቃና ፀሐይ ወድቆ ሲሰግድልኝ አየው። በቃ when you have love there is nothing but you have superiority. Hallelujah. እግዚአብሔር የተመሰገነ ይሁን። ሃሌሉያ። ፍቅር ያላቸው ፍቅር የለበሱ ፍቅር የተቀበሉ ፍቅር የወሰዱ ሜንታሊቲያቸው አስተሳሰባቸው አሸናፊ ነው። አሜን። ክብር ስጦት ለጌታ ይሁን። ገልገለና ከዘካ ፍቅር የለበሰ ሰው አሜን ይበል። አሜን። ፍቅር ያለበት ሰው አሜን ይበል። አሜን። Do you have the love of Jesus? Do you really believe it? በእውነት ታምናላችሁ? በእውነት ታምናላችሁ ወይ? እስቲ ያመነ ሰው አሜን ይበል። አሜን። ከስብከቴ ሁሉ ምንም ትረሱ እቺን አትርሱ። ዛሬ አለብኝ የፍቅር ጃኬት አውትስታንድ የሚያደርግ ለየት የሚያደርግ ዲስቲንጉሽ የሚያደርግ ሃሌሉያ ይሄንን ጃኬት ስለዚህ የመጀመሪያው ነገር is having the experience of being loved ሰው ከመውደዱ በፊት መወደድ አለበት ሰው ከመውደዱ በፊት መወደድ አለበት ሰውን ከመውደዱ በፊት በእግዚአብሔር መወደድ አለበት አሜን true love is when you are loved by Jesus Christ ያንን ፍቅር መቀበል ሁለተኛው ነጥቤ ቶሎ ልሂድ ሁለተኛው ነጥብ ያንን ፍቅር ማመን ነው believe the love of God believe the love of God አከጃለተምተን ሚሸኪና አሜን believe the love of God እግዚአብሔር ይወደኛል ይሄንን አምናለሁ ይሄንን ስለሚወደኝ ከሰማይ መጣ ስለሚወደኝ በቀራንዮ መስቀል ላይ ተሰዋ ስለሚወደኝ ንጹህ ደሙን አፈሰሰ ስለሚወደኝ ዕዳዬን ከፈለ ስለሚወደኝ መቃብር ውስጥ ገባ ስለሚወደኝ ሲኦል ውስጥ ወረደ ስለሚወደኝ ከሞት ተነሳ ስለሚወደኝ መንፈስ ቅዱስን አፈሰሰ ስለሚወደኝ የሰማይን መንግስት አዘጋጀ ስለሚወደኝ ባረከኝ ስለሚወደኝ ሁሉን ነገር ሆነልኝ እግዚአብሔር እንደሚወደኝ አምናለሁ የሚል አሜን ይበል። ሃሌሉያ I believe that I'm loved. I believe that I am loved. I believe that I am loved. The source of depression, the source of despair and disappointment ብዙ ክርስቲያኖች ባይን ገመቹ ከመመለሳለ እንፋፈተኒ እንገለቴፈተኒ ማለት ዋሪት ድረት ለካው ይሄ ጎደለ ያ ጎደለ ይሄ ጎደለ ያ ጎደለ አይሟላም ጉድ ኒውስ አለኝ አይሞላም ያ የጎደለው ነገር አይሞላም ልንገር አይሞላም that's life ዛሬ አንድ ነገር በፕሌን ላይ ያየው መጣ ነበር I just love watching and following successful people successful የሆኑ ሰዎች መከታተልና ስለነሱ መማር በጣም ወዳለሁ አንድ ዳያን የምትባል በጣም የፋሽን ዲዛይነር አለች በጣም የምትገርም she's a Jew she was in Europe educated in Belgium and Switzerland and England she got married to the Prince of Germany and she came to New York and she became one of the top designers very successful in 2014 she was considered as the most powerful businesswoman in the world and Times magazine said as one of the top powerful people in the planet she changed በቀን 28,000 የተለያዩ ዲዛይን ድሬሶች ትሸጣለች very successful and ስለዛ success ጠይቋት ነበር how does it feel to be successful when you are at the top financially influentially success wise professionally when you are at the top of the game how do you feel
She said, it feels like life. What do you mean? She said, life is up and down, up and down, up and down, in and out. They called me from Times Magazine, Nabil Bilani to Dawulawli. You are now selected as one of the most powerful people on the planet. Oh, I was happy. But I had my mess that day. Problemum number, successum number. Perfect የሚባል ነገር የለም ሞላ ጎደለ የሚጫወቱ ሰዎች እድሜያቸውን በዛ ነው የሚጨርሱት ተወድጃለውን የሚያምኑ ሰዎች ግን ሃሌሉያ ከከፍታ ወደ ከፍታ ከተራራ ወደ ተራራ እየዘለሉ ይሄዳሉ እግሮችን እንደ ቢሆር እግሮች ያደርጋቸዋል ከተራራ ጫፍ ወደ ተራራ ጫፍ በሉስቲ አለ ያትገሪም ወይቹራ ሃሌሉያ ከከፍታ ወደ ከፍታ ወደ ከፍታ ሰው እንዴት ነው መሄድ የሚቻለው ሸለቆ ስለሌላ አይደለም ሸለቆ ስለሞላ አይደለም ሸለቆ ስለጠፋ አይደለም ሰው ከከፍታ ወደ ከፍታ የሚሄደው በእግዚአብሔር መንፈስ ላይ ስለሆነ ነው የእግዚአብሔር መንፈስ እግሮችን ከቢሆር ተራራ እንደ ቢሆር እግሮች ያደርጋቸዋል የወልፊነ ፊዳ ዋቀከና ሃሌሉያ ሃሌሉያ እግዚአብሔር በፍቅሩ ሲያዝልህ ለፈሲንካው ለፈሲንካው አይደል ለፈሲንካው ማጀረ ቤቱ ሐመዱሉማት ሐማ ሐሪተን ሲባዳ ዋቀዩ ለፈሲንካው አሜን ዋቀዩ ለፈሲንካይ አሜን አራ ዋቀዩ ለፈሲከኛን ሲዱሚ ዋቀዩ ለፈሲከኛን ሲዱሚ ዋቀዩ ሲባና አንገሩ በቃ ዳበቹን እንጂ ደሙን ወድዋል መቃው ዋቀዩ ከሪብ ፋሚላቶ አንና በዱ ነንዴ መነን ይሮ አሜን አየሩ አሜን ዱ ነንጅራ ለምን ይሮ አሜን አየሩ እግዚአብሔር የተሸከመው አንድ ሰው ካለ አሜን ይበል አሜን እግዚአብሔር የተሸከመው እግዚአብሔር የያዘው believe in that believe that you are loved amen ዮሴፍ አባቱ እንደሚወደው አመነ ያንን ህልም ሁሉ ይዞ ወደ መከራ ገባ ህልሙን ይዞ መከራ ገባ መከራ ህልም አይገልም አሜን አሜን ለምን መሰላችሁ ህልም የመጣው ከመከራ አይደለም ህልም የመጣው ከየት ነው ከእግዚአብሔር ስለሆነ ከአባባ ስለሆነ ህልም መከራን አይገልም መከራ ህልምን አይገልም አሜን ተምናመኑ አሜን አሜን ሃሌሉያ ያንን ሁሉ መከራ ካለፈ በኋላ የመጀመሪያው ልጅ ሲወልድ ማን አለው ምናሴ ያለው ምናሴ ማለት ምን ማለት ነው በዛ ምድር መከራዬን እግዚአብሔር አስረሳኝ ከዛ በኋላ ማን መጣ ኤፍሬም መጣ መከራን ሳትረሳ ፍሬ ማፍራት አትችልም ምናሴ ሳይመጣ ኤፍሬም አይመጣም ጀዳሜ ምናሴ ሳይመጣ ኤፍሬም አይመጣም ኡሚቶኮቶኮ በረቲ በረሰና ግድራ ማሎ ጀቻ ኤፍሬምን አርጉ ጎርባዳ እንደላ forget it በሉት ሃሌሉያ እግዚአብሔር የተመሰገነ ይሁን አለቀ በቃ ተዘጋ ያንን ቻፕተር እግዚአብሔር ዘጋው ያንን ቻፕተር ክርስቶስ ዘጋው ያንን ቻፕተር ክርስቶስ ጨረሰው አዲስ ቻፕተር ክርስቶስ አመጣ ሃሌሉያ አሜን አሜን በቃ አስቴር ተወደደች በንጉሱ ሳትወደድ በፊት አባት እናት የሌላት ኦርፋን ነበረች ኦርፋንነት ነበረ እንጂ ዛሬ አይደለም በቃ ተዘጋ ያንን ስለዚህ የመጀመሪያው ፍቅር መቀበል ነው ሁለተኛው ፍቅር ማመን ነው ሶስቱን ልንገራችሁና ልጨርስ ሶስተኛው ክርስቶስ እንደዚህ አለ ጎረቤትህን ወዳጅህን እንደምን ውደዳል እንደ ራስህ ውደድ አለ ሶስተኛው ምን ማለት ነው ራስን መውደድ how do you love yourself how do you love yourself love yourself how do you love yourself how do I love myself ሰዎች ራሳቸውን መውደድ ራሳቸውን ብዙ ነገር ለራሳቸው ማግበስበስ ይመስላቸዋል ራሱን የሚወድ ምን እንደሚያደርግ ታውቃላችሁ ራሱን ለእግዚአብሔር ይሰጣል እውነት ራስን መውደድ ማለት
ራስን ለእግዚአብሔር መስጠት namni dhugaadhaan of jaallatu nama eenyummaa isaa Kiristoosiif kennina. Give yourself to Christ. Give yourself to Christ. Give yourself to God. እግዚአብሔር ሆይ እኔ አንተን የሆነ ነገር ልጠይቅ ልለምን መጣው አይደለም እግዚአብሔር ሆይ ራሴን ላንተ ልሰጥ መጣው ሁሉ በእኙማ ሁሉ ሰደው ውረሰው I want to give myself to you. Take my life. I surrender. ኢየሱስ ክርስቶስ መጣና በአንድ ቃል 12 ሐዋርያትን ጠራ ተከተለኝ follow me ራስን ለኔ ስጥ give yourself to me give yourself to me amen people who love themselves give themselves to Christ people who love their husband or who love their wife give themselves to the person that they love. They just give. I surrender. I give my life to you, and you give your life to me. And then we walk together. Give your total being to each other without a doubt. And then you will become one. አብኔን እንደወደደኝ እኔ ደግሞ እንደዚህ ወደድኳችሁ በሚልበት ጊዜ I want your total being ማለት ነው። እግዚአብሔር በፍቅሩ ይውረሰን። አሜን። እግዚአብሔር በፍቅሩ ይውረሰን። የራሳችን አጀንዳ እንዳይኖር፣ የራሳችን አቅም እንዳይኖር፣ የራሳችን ነገር እንዳይኖር እግዚአብሔር ይውረሰን። ኔጋሻና ሜንጀራ ራባባ ሳዶና ማሻክላ ዴና ሞሽያ እግዚአብሔር የወረሰው ህይወት የትም ትከሉት ያብባል። አሜን ፓስተር አሜን። ኤሰዩ ዳባ ኬንያ ዳባ አሪዞና ዳባ አቺ ዳባ አስዳባ አቺ ቡአ አስቡአ ሂንማ ያብባል ያፈራል ይበዛል ይወርሳል። ክብር ለእግዚአብሔር ስጡ በዚህ ጉባኤ ሃሌሉያ። እስር ቤት ከተቱት ዮሴፍን ያብባል። ቤተ መንግስት አምጡት ያብባል። ጴጥፋራ ቤት ያብባል። አባቱ ቤት ያብባል። ከማይሞት ዘር ስለተወለደ ህይወቱን ለእግዚአብሔር ስለሰጠ የእግዚአብሔር ጸጋ ስለለበሰ እግዚአብሔር ህይወቱን ስለወረሰ የትም ቢሄድ ያብባል። ኧረ ደብለቅለቅ ካለ ተበርሰጠ ስለቤታ Hallelujah. The right environment, the right seed የሚባል ነገር የለም። በቃ wherever you are, you're going to be blessed and you're going to be fruitful. So, love yourself. Love yourself. When you love yourself, you give yourself to Christ. Love yourself. ምክንያቱም ዓለም selfish love in the wrong way ነው understand የሚያደርገው ብዙ ነገር ማግበስበስ ብዙ አንዲት ልጅ በጣም ወዳት ልጅ ስዊድን ሀገር ስቶክሆልም አገኘኋት እና ሶሬቲ ሆሪ ባየ ቀብዲ ቀበኝ ባየ ቀብዲ ሆሪ ሸገን ሁንዱማ ኡፈት መረት ፊት ማሊ ናኮ ነማ አልኮሊ ሱሲ ተተ فتوى بتوتو سوسي نتتين ركوبا بيتوت it's a sickness እና የገዛቻቸው ልብሶች በሙሉ ቤቱን ሞልቶ እሷን ከቤት ሊያስለቅቋት ነው ይመጉት ይመንስ ይኖማቢቲ አባ መናሼ ሱሲ ቁማራው እጄኒ ሱሲ ፈታ ቢቱ ቀርች
ና በጣም ተሰቃዩ በትላልቅ መኪና ትሄዳለች ብዙ ሻፕ አድርጋ ትመጣለች ስቶክሆልም ያገለገልን እያለን አንድ ጊዜ ጌታ ነካትና ጉቱማ ጅሬኛሽ ኬሳ ሚለሳ ሀርከሳ አፉረሳ ሰገሌሳ ሁንዱማ ፍረቴቱ ኢየሱስ ጋፈ ይትገሉ ኡፈትመ ጅብቴ ጃረጋ ፈራጂ ከዛም በኋላ ምን ዳር ይታቃላችሁ በኮንቴነር ናት በሻንጣ በኮንቴነር ልብሶቹን በሙሉ ጭና ይየትገት ቢሾፍቱ ለተ መነ ፓስተር ይተቆረጠ ፓስተርቺ በቃ ጋፍ መነ ፓስተር ይቻላል ሶሬስ ተሰይቴ ፓስተር እንቢየገኛ ሶሬስ ባይንከው እና መነሳታዬን ከነ ዲስትሪቢዩት ጎለቴ ጋመረቱ ነሚቺ ባይየሳ ሽንት ቤት ይዛ አለጅራ አንተኩም ቀቡ አጭ ለፋ ሳሎኒ ሳላፋ ምንጣፊር ቡልቴ ኡፈተሰና to the prostitutes to the poor to the homeless distribute expensive ከስቶክሆልም ዲዛይነር ቤቶች የተገዙ ልብሶችን በሙሉ ኢየሱስ ደሃና ለበሰ ሻክላንታራ ሃሌሉያ ከዛም በኋላ ምን እንዳደረገ ታውቃላችሁ ቢዝነሷን ምኑ ትታ ባይብል ስኩል ገባች ዛሬ ክርስቶስ አገልጋይ ነች ራማን ገረለለ ይፈታል ጌታ አረስቲ በደም አሜን በሉ ነፃ ያወጣል ጌታ ከምድር ግሳንግስ ይገላግላል ጌታ ሃሌሉያ እስቲ በደም አሜን በሉና ተወሰኑ ለጌታ ኢየሱስ ድሮ ራስን መውደድ ማለት ለሷ ሻፕ ማረግ ዛሬ ራስን መውደድ ማለት ራስን ለክርስቶስ መስጠት ልብስን መስጠት ገንዘብን መስጠት ጊዜን መስጠት ዕውቀትን መስጠት እጅን መስጠት እግርን መስጠት After Janina knowledge, she drove me around and she took me to the palace of the Swedish king Zion. A beautiful garden like television programs around Kaswaga. What an amazing, incredible transformation of life. But I'm a million much. Barwan Xavier Galagalo. Didn't Galagalo Taukalach. ከቁማር ገንዘብ በጣም ስለሚወድ በቃ እንዲያቆ ሎተሪ ቤት ሱድግት ሎተሪ ቤት ለሙ በቃ ለፈቁማራን እንቁፌ ጋውሪ መካዋጋ ይባይብቆም ሺያር ካይፉኔ ይሰጥ ሞቲቬ ስቲከ በደም ባሜን ነው አቤት እግዚአብሔር አሰራሩ አቤት አሰራሩ ስጠው እስቲ ህይወትን ምን እንደሚሆን ታያለ ስጠው እስቲ ጊዜን ምን እንደሚሆን ታያለ ፓስተር ና ጸልይ ሲል ና አገልግል ሲል ባይብል ስተዲ ና ሲል ዘምር ሲል ስጠው እስቲ ህይወትን ምን እንደሚሆን ታያለ ይናርጊታ ለሚቶኮቶኮ አንድ ግሩን ጌታ ቤት አንድ ግሩን ውጪ አንድ እጁን ለጌታ አንድ እጁን ለዓለም አንድ ኪሱን ለጌታ አንድ ኪሱን ለዓለም እያደረገ ሃፍ ስለሚሄድ ሐመዮም ይትገራ ለማንደ ዴቢቱ ለክርስቶስ ከሆነ ስንት ህይወትን ለክርስቶስ ዋን እንድጅሬኛ ከጎዱ ይናርጌታ እሱን ይዘው ያፈረሰው አለ እንዴ ሃሌሉያ አራተኛው ቶሎ ልጨርስ አራተኛው ራስን መውደድ ራስ ጎረቤትን እንደ ራስ ውደድ ካለ ራስን እንደምትወድ ማንን ውደድ ጎረቤትን love your neighbor. Who is my neighbor? The other. Any other. Can be my wife, can be my children, can be my relatives, can be my friends, can be my congregation. Love others. How can I love others? That's the key question. Love others. Love others. Do you know how you love others? You love others because you are already loved. Yes. እሱም በመጥላት ማመጣው ነገር የለም ሃሌሉያ በኔ ላይ እሱም ስለጠላኝ ምንም የሚያመጣብኝ ነገር የለም የኔ መወደድ በአራት ነጥብ አልቆ ተዘግቷል አሜን ሃሌሉያ አምላክ እስቲ አምላክ በሉ I love በሉ I love because I am loved I love
with the love of Christ. I love because I'm already loved. የተወደደ አንድ ሰው ጋር አሜን ይበል። Therefore I love. Pastor, for Christ's kingdom እኔ የምመኘው ምን እንደሆነ ታውቃለህ? በፍቅር የተጥለቀለቀ ቸርች ነው። የፍቅር ሀብታም ከሆናችሁ ፊኒክስን አሪዞናን አይደለም ዩናይትድ ስቴትስን አይደለም ዓለምን ትወርሳላችሁ። በፍቅር የተጥለቀለቀ ቸርች የሚያቆመው ነገር የለም። አሜን አሜን ጀራ ቸርች ተቆጥቆ ነመንጃለቱ ነው ቸርች ነመንጃለን የቤቱ ኤጁን አከንጃለን ሁሉ ማቤቁ ካታጎሪ ቤቁ አሲም ቤቁ ካታጎሪ ሁሉ ማቀው ከነመንጃለን ልጅ ቸርች ተቆ ዱር ጉራቸን ጃለቱ ነው ጉራቸን ጃለቱ ቸርች ደግሞ አቤት እግዚአብሔር ኢየሱስ ገቻውሉ ነው ጉራቻ ቢላል ሙንጃለተ ጋፍቶ እኮ ጉራቻ ትርጊዋል አሜን ጉራቻ ከሳሙ ጉራቻ ሰኢየስ ይሰቦምለሲ ጃኬቲ አፍሩፈቱ ጫማንሳ ቶርቶራ ፎሊንሳ ኦል ለማትም ቡኔ ይሰትርጊ ጎፍታ አስተናጋጅ ነች ተርጊ ማሊፍ ዱፍቴ ቸርች ለምት ይሄ ከከሰ ቸርች ከሰ ምንድን ነው ይሄ ወመናዋቀየው ምት ይሄ መናዋቀየው ከናፈንፍ አይ ኩን ከከሰ ምት ቡና ወረጉራቻ ላ ዶዘና ጅራ ስትሪት ከዚህ ጅራች ለከ አይ ኩን መገን ማከኛ ይበተልት ተልሊቱት ሞ ኤሰታ ጁጁ ሰነታ ዱፌ ፉልድሮ ቤቱ በቆንጆ ሽታ እንዲታወድ ሀብታሞቹ መሃል ጆነሮቹ ትላልቆቹ መሃል ዱፌሳን ግዱታል ነምን ዱቱ እንጂቤ ፓስተርችን አሪ ቸርችን አሪ ነብይ አስገንገለቴ አችገንገለቴ አመይሮ ወልዱ ቢሱ ለጋፈሩ ነሞንዱ ማደቂቱ በመንፈሳዊ መሳሳብ ሁሉ ሳማቸው በኋላ መጨረሻ ላይ ፓስተሩ ጠራውና ወንድሜ ያለው ሁለተኛ እዚህ እንዳትመጣ ይሄ የእናንተ ቸርች አይደለም። በኋላ እዛው ቆሞ ጌታ ይሄ አንተ ቤት አይደለም መነከሩፍና ኩኖ ናሪዬ ኢየሱስ መነከሩፍና ናሪዬ ኤሰደት የደም ጎፍታ ቸርች ኩኖ ኦን ዲስ ስትሪት እዚህ ኮርነር አኖቺ ቸርችን ከቦይ ደም ጎፍታ ማለት በሌሎ ቸርች ሚዲያኖች ቸርችን ከቦይ ስሙ ነው እንጂ ቸርች መልኩ ነው እንጂ ቸርች ሰዎቹ ናቸው ቸርች ያሉት እንጂ ጌታ ያውቁ። አሜን። ለምንድን ነው የማያውቀው? If there is no love, there is no church. If there is no love, there is no Christianity. The mark of Christianity is love. Christ's kingdom እግዚአብሔር በፍቅር ያጥለቅልቃችሁ። እግዚአብሔር በፍቅር ያስወርሳችሁ። If you have love, ዳንጋን እንጅሩ ዳንጋ ጨጨብስተን ያለኝ መጣው ዋቀየው አይብፈም ካምፓላ ይሮነከ በጣም አንድ ቪዥን ምናምን የምትባል አንድ ያበሻ ቸርች አይ ወረ ኢትዮጵያ ቸርችን ሲም በጣም የሚገርም ፓስተር 18 ብራንች አለው እዛው ካምፓላ ውስጥ 18 የኢትዮጵያ ቸርች አይደለም 18 በተለያዩ የዩጋንዳ ቸርቾች ብራንች ከፍተው ፓስተር ቀጥረው ወንጌላዊ ቀጥረው በየረፊውጂ ካምፑ በየሀገሩ ያገለግላሉ። የኢትዮጵያ ስደተኞች ቸርች የራሳቸውን ቢልዲንግ ገዝተው ገንዘብ ተርፏቸው 18 ቦታ ለዩጋንዳውያን ቸርች ከፍተው ፓስተር ቀጥረው ይሰራሉ። ምንድነው ሚስጥሩ አልኳቸው? ፍቅር ፍቅር ላቭ ፍቅር ግድግዳን ሁሉ ያፈርሳል። ፍቅር ከገንዘብ አካውንት ይበልጣል። ሃሌሉያ! እስቲ ክብር ስጡት ለጌታ ኢየሱስ። Love your neighbors. Love. Inni tokko olla samiti hada mana saun jallatu. Inni tokko abba mana jallatu.
قافتكو لكي أنتم قرصني لكي فودي نمشتكو بيجي لكي فودا مالي غندر لكي فودا قال لي لا يشوفوا متى غندر ما تفولو مالته فودي دوفي جيسا دي بودي إندين نوت دار جنة أرماغيدون نو بقالا قال أرماغيدون no love no love people are breaking down fighting discord unhappiness lack of joy because of love love happens between two different parties ሁለቱም እኩል ይዋደዳሉ ሁለቱም እኩል ይረዳሉ ማለት አይደለም somebody has to have the bigger heart somebody has to have the bigger heart somebody has to have the forgiving heart ነምተኩትኮ ጋራንሳ ባላችሁ ተረጅራ ማለ ኢሸነን ጃለቱ ኢኒነን ጃለቱ አኒሰን ጃለቱ ኢኒ ከነጎዴ ኢኒ ሰነጎዴ ሁሉ ጊዜ የሚኖር ሪያሊቲ ነው አንዱ ግን የሚውጥ የሚያቅፍ ይቅር የሚል የሚችል የሚምር ታላቅ ልብ ያስፈልጋል somebody has to have the bigger heart somebody has to have the bigger love somebody has to have forgiveness hallelujah አረስቲ በደም አሜን በሉ አፈፍ እስራኤል ሆይ ጠለቴ ሀንዱረምቴ ኢጋም መርመረምቴ ጅበምቴ ቱፈምቴ ከራብረት ገተምቴን ሲያርጌ ኢጉ መሰናው ዲና ሐፋው ወለሲ ማለት ዳነከን ዲቄ ጅነከን ቁልቁለሴ ተርቦዴ ቀለበት አስገባውልሽ ሐልቦ አደረኩልሽ ቀለም ቀባውሽ አፍንጫሽ ላይ ቀለበት አደረኩ ይሄንን አደረኩ ኩል ቀባውሽ ውብ አድርጌ አቀፍኩሽ ይላል ክብር ለእግዚአብሔር ይሁን አንዱ ትልቅ ልብ ያስፈልጋል do you have a bigger heart do you have the heart of Jesus Christ do you have the heart of Jesus Christ አቤት የክርስቶስ ፍቅር ጎረቤትህን ውደድ የሚለው ይሄ ነው እንግዲህ love your neighbor love your neighbor love each other love each other ሐመወል ቁፉ ደደብደን ይወልጃለና አሜን አሜን አምስተኛውና የመጨረሻ love your enemies love your enemies love your enemies ጠላቶችን እንዴት ነው የምትጨርሰው በመውደድ ጨርሳቸዋል ጠላት የሌለው enemy free life in order to live an enemy free life the solution is not killing the solution is loving the solution is not killing the solution is loving by love by forgiveness by reconciliation it's not through justice it's through justification hallelujah it's not through justice and then so justice demand ያደርጋል it's not through justice it's through justification ይውጣ ይፍረጥረት ልኩን ነግሬው ምን ያርግልሃል እሱም መልሶ ልክ ይነግራል ልክ ወልቲ ማብረግ ይዘው ልክ ሐመፉኛን ገውተር ይትማ እንደ ሰመመታ ገውት ሲትማ ጦልጫን ዘዘት ነው don't go there ቁጭ በልና ሐመፉኛን ገውት ሲታይሙ ልክም ሲቲ ፍኒራ እንጨርሰው shall we go to the next because ከፊታችን ያለው ከኋላችን ያለውን ይበልጣል እግዚአብሔር ታላቅ ነገር ከፊታችን አዘጋጅቷል እግዚአብሔር የተመሰገነ ይሁን ቢየኪኝ ይሁን ተከተከያሉ አማሪ ኦሮሞ ጅባ ኦሮሞን ትግሬ ጅባ ትግሬን ከምባታ ጅባ ከምባታን ሀዲያ ጅባ ሀዲያ ሶማሌ ጅባ
አበሩ እንትን ይጅባ አንዴማ መመርመር ሁሉ አለበት ሁሉ ሰው ማን እንደሚጠላ አንዳንዱ 5 አይነት 6 አይነት ተጠላታ አንዳንዱ 7 አለ አንዳንዱ 8 አለ አንዳንዱ አንድ ዋነኛ አለው ሁሉም በየአይነቱ አለ ተራተራቱ ወልትዴቢሱ ወልራፍታ ሁንዱምቱ ቦቲ ዳናዴማ ሁንዱምቱ ሰንጋራን ቆታ ሁንዱምቱ ለጋወራ ቤዱጋ ሁንዱምቱ ዋንቶ ኮንቀቡ ሁንዱምቱ አማኪና ያበቴን ቤጉ ሁንዱምቱ ገጀላ ሰነጅራ ሁንዱምቱ ገሩ ወንጂባ useless. This has to be broken in the name of Jesus. This has to be broken in the name of Jesus. Stibalam amen balwa. It has to be broken in the name of Jesus. Stibalam amen balwa. Jesus said, love your enemies. Love your enemies. Do you have enemies? List them down and send them a beautiful card and a flower. I used to hate you and you used to hate me. Let's change that into a love relationship. Amen. Let's do it. Because we have a bigger future. Amen. Do you want a bigger future? If you do, say goodbye to the past. Amen. Goodbye to the past. Amen. Christ kingdom አዲስ ነው። Amen. የጀርባ ብዙ ታሪክ የለውም። ከፊቱ ግን ብዙ ዓላማ አለው። Amen. ሉጋራ ፓስተር ከፊቱ በኋላ ብዙ ታሪክ የለው ከፊቱ ግን ብዙ ዓላማ አለው የበፊቱን ለመያዝ የጀርባውን ቻው ማለት ያስፈልጋል ለጋሻና መንጀራ ሃሌሉያ ጋፍተኩ አትላንታ ትንጅሩ ለምችተኩ አደመና ጠበረከተ ትመከደኑፊ አርገት ያርመን ጋፍ አርገቱ ወኩ መነመሎ ተሪ አርገቱ ዋቁ ወረገድ ሙት amazing ፈጎድ አርገተ ኮሎራዶ ኬስ አርገተ ኑፍቴ ኮኮፔስኔ ይኑፈቴ ኤርፖርት ዳፉዱ ለካ hinga saati balbala maal balbala wanchu fanne isin chufadda nu isin chufadda because kajarbaw kallo nagar fitu la yallo nagar ይመጣል ሃሌሉያ ወደ እግዚአብሔር ይሁን አንድ ትንቢት አለኝ ዛሬ አንድ ትንቢት አለኝ እስቲ በትንቢት የሚያምን አሜን ይበል ከጀርባ ካለ ታሪክ በፊት እግዚአብሔር ያዘጋጀው ይበልጣል አዲስ ነገር ከፊት ለፊት አለ ብሎ የሚያምን አንድ ሰው ቆሞ በልልታ በሆታ በጭብጨባ እግዚአብሔር ያዘጋጀው አበዳ አራጋልገላ Irgani kabu, it is all about the future. It's all about the future. Kawalain yallon tiche, ወደፊት ዘረጋለሁ የሚል አሜን ይበል። ራማንዴሌ ለቦሻ ክራንዴሌ ለቦዲያ ጠላትነት ወደፊት አያሻግርም። ጥላቻ ወደፊት አያሻግርም። ምቀኝነት ወደፊት አያሻግርም። ኃጢአት ወደፊት አያሻግርም። ወደፊት ለመሄድ የሚያስችለው አንድ ጉልበት ብቻ ነው። ስሙ ፍቅር ይባላል። Shaklatena Masia. Hallelujah. 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 አንድ ነገር ልንገራችሁ ሁለት እጃችሁን አንሱና ተቀበሉ አትጠራጠር እግዚአብሔር በማይበርድ በማይቀዘቅዝ ለዘላለም በጋለ ፍቅር ወዶሃል አሜን ወልፍና ከኒፍ ዋቃ ከና ሃሌሉያ ጃለተማ ሃሌሉያ 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 በራእይ ምን እንደማይታውቃላችሁ በራእይ ምን እንደማይታውቃላችሁ ለሞት ኡፈተ ጃኬት ይሰኝ ዮሴፍ የተንገረገረ የሚያምር ከላይ እስከ ታች የሆነ ያንን የለበሳችሁ የክብር ጃኬት የደረባችሁ እግዚአብሔር ያለበሳችሁ ሰዎች ይሄንን ቤት ሞልታችሁታል ሃሌሉያ ወልፊና ፊዳ ቢዋላ
ይሁንላችሁ እንደደረባችሁ ይሰማችሁ እንደደረባችሁ ይሰማችሁ እንደለበሳችሁ ይሰማችሁ እንደደረባችሁ ይሰማችሁ ፍቅር አለብኝ የሚል አሜን ይበል ፍቅር ያለብኝ የሚል አሜን ይበል ወድጃለሁ የሚል አሜን ይበል በዛ ኮንፊደንስ ተመላለሱ በዛ ኮንፊደንስ ተመላለሱ love gives you confidence እስቲ በደንብ አሜን በሉ love gives you confidence አይደለም እንዴ የተወደደ ኮንፊደንስ ይሰማዋል የትም ቢሄድ ኮንፊደንስ ይሰማዋል ሃሌሉያ 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 እግዚአብሔር ወዶኛል እግዚአብሔር አፍቅሮኛል ፍቅር ህይወቴን ሞልቶታል ሃሌሉያ ዋትቁ ወጣት ሮጥ ዋትቁ ወጣት የዛሬ ማታ መልእክት It is not about the past. It is not about the present. If you want to have an assured and secure future, move into it with total love. Love is your power. Love is your money. Love is your grace. Love is your favor. Love is your way. Love is your bridge. Hallelujah. And love is your direction. Hallelujah. በፊኒክስ አሪዞና ክራይስት ኪንግደም ስለተከፈተ ስለመሰረተካ አደረጋለሁ እግዚአብሔር ሆይ ምሰሶዋ ፍቅር ይሁን መሰረቷ ፍቅር ይሁን በንቲሽስ ጃለላሃለሁ በንቲሽስ ጃለላሃለሁ ነሞንሽስ ጃለላሃለሁ ኤርጋሽስ ጃለላሃለሁ ሁንሽስ ጃለላሃለሁ ጃለላን ዳንጋው ማጨብስቴ አዴት ጃለላን ለገው ማጨት ጃለላን አብደው ማሃዳምስት ጃለላን ለፈው ማሃዳል ጃለላን ያወቀ የጋራው ማሮ ወልሃላት ጃለላን አጀገጌስ እግዚአብሔር ሆይ ይሄ አመት የፍቅርና የፍሬ አመት ይሁንልን በጌታ በኢየሱስ ክርስቶስ አሜን 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 አሜን